የሚሞቱ ሰዎች ሁሉ አሉ። then I saw ሰዎች ሲንከራተቱ my god what's going on ተሞላቀቁ ተሞላፈጡ እኮ አይደለም ግን ሌላ እኛ የምንከፍለው ዋጋ ያንተ በቂ አይደለም ማለት ነው። እኛ ይበቃናል። እለት ስጋችንን እየሰቀልን ከሰይጣን ጋር ያለን እኮ ፋይት በቂ ነው እኮ I appreciate it። ግን recently እሸቱ የሆነ የገዳም ምናምን አይነት ቪዲዮ ለቋል ማለት ነው። ገዳም ሄዶ then I saw ሰዎች ሲንከራተቱ ሰዎች እየተንከራተቱ እየተጎሳቆሉ እየተራቡ እና በስጋቸው ላይ የሚደርስ የስራ ጫናና ከርሃብ like ዊዘር ኮንዲሽኑ ካለመስማማቱ ምናምን ጋር ተያይዞ የሚሞቱ ሰዎች ሁሉ አሉ። my god what's going on ክርስቶስ እኮ ሞተልን ኦልሬዲ ተሰቀለልን። like ተሞላቀቁ ተሞላፈጡ እኮ አይደለም ግን ኢየሱስ ክርስቶስ ደዌያችንን ተሸከመ መከራችንን ተሸከመ። ሌላ እኛ የምንከፍለው ዋጋ ያንተ በቂ አይደለም ማለት ነው። አይ ያንተ በቂ አይደለም እኔም ልጨምረው ነው። አይ እኔም ልንከራተት ምንም ተቀባይነት የለውም እኮ እኛ ይበቃናል። እለት ስጋችንን እየሰቀልን ስጋ ማለት ሊትራሊ ቦዲያችንን አይደለም ስጋችንን እየሰቀልን የስጋ ምኞታችንን እየከዳን መኖር በቂ ነው ለኢየሱስ ክርስቶስ። ኢየሱስ ክርስቶስ የኛን መሰቃየት በስጋ ከሰይጣን ጋር ያለን እኮ ፋይት በቂ ነው እኮ አይደለ? ምድር ላይ ስንኖር የሚያጋጥመን ፈተና is enough too much so ለምን አስፈለገ አይደል? ደግሞ እኮ እንደዛ ሆናችሁ ራሱ መንግስተ ሰማያት አለመውረሳችሁ እኮ ነው። like ቅናታችሁ ይገባኛል። ለሃይማኖት የምትከፍሉት ዋጋ appreciate it ግን እግዚአብሔር ጋር ተቀባይነት የለውም። በቃ እኛ መዳን የምንችለው ኢየሱስ ክርስቶስ ለኛ መሞቱን መሰቀሉን ማመን እና ደግሞ መቀበል ከዛን ደግሞ መመስከር is enough like ይሄ ማለት በቃ እንደዛ ብለን እንኑር እኮ አይደለም። ብዙ ነገሮች አሉ እኮ ተያይዘው የሚመጡ ይሄ መጋደል አለ እኮ አለ ግን ያ የመንፈስ ነው እንጂ የስጋ አይደለም። like እኔ 20 ሊትር ውሃ ተሸክሜ በባዶ እግሬ ተራምጄ ማመጣው ጽድቅ የለም። ለምን በጌታ ለምን? እሺ ኢየሱስ ራሱ ደስ አይለውም እናንተ እንደዛ ስትሆኑ ወይ ለሚኔት ምናምን ብሎ so እግዚአብሔር ግን እነዚያን ሰዎች እንዲረዳቸው መረዳት እንዲሰጣቸው ሁሉ የሚሉት ነው። አንድ